ታሪካዊ ጠላቶች ለሀገራችን ለኢትዮጵያ እነማን ናቸው? እስቲ ኮመንት ጻፍ። ማን ናቸው ታሪካዊ ጠላቶቻችን ሀገራችን ውስጥ? ሂስቶሪካል ኤኒሚስ። ሁለተኛ ጥያቄ ለምንድን ነው የኢትዮጵያ መንግስት ዘርዝሮ እነዚህ ናቸው ጠላቶቻችን ብሎ የማይናገሩት? ሁሉ ጊዜ ታሪካዊ ጠላት ወይ የታሪካዊ ጠላት ተላላኪ፣ የታሪካዊ ጠላት ባንዳዎች፣ ታሪካዊ ጠላቶቻችን ግን ሜንሽን ያደረጉ ለምንድን ነው? ሶ የምታውቅ ይመስልህ ሁሌ ኢሞሽናል ስለምንሆን ፖለቲክስ ማለት ነው። ሶ የምታውቅ መሰለህ ሲጻፍ ማን ናቸው ታሪካዊ ጠላቶቻችን ለምን? እና ደግሞ ለምን የኢትዮጵያ መንግስት ስማቸውን የማይዘረዝረው? ሶ ይሄን ለማወቅ ይሄ ሻይ ቤት ወይም ዩቲዩብ ላይ የሚተነተን ኢንፎርሜሽን አለ። ይሄን ለማወቅ you have to go back 100 ዓመታት ሴንቸሪስ ሜቢ 1000 ዓመታት መመለስና ማጥናት ማንበብ አለብን። ማለት አፍሪካ እንደዚህ እርስ በርስ እንዲባላ፣ እንዲጋደል፣ እንዲጨፋጨፍ የተደረገበት ዋነኛ ሪዝን ለምንድን ነው? ሶ ዩሮፕ ከፈረንሳይ ብንጀምር ታፕ 5 ጎልድ ሪዘርቭ አገር ናት ያላት ፈረንሳይ። አንድ ጎልድ ማይን ግን ፈረንሳይ ውስጥ የለም ወይም ዩሮፕ ውስጥ። ሶ ይሄ የሚያሳየህ ማጆሪቲ ዩሮፒያን ሀገሮች ከአፍሪካ ነው ዌልዛቸውን የሚያመጡት። ሶ አፍሪካ ሰላም ሆነ ማለት እንደምናየው አሁን እንደነ ቡርኪና ፋሶ አንዳንድ ሊደሮች አቋም ይዘው አሁን እንደሚያስቆሙ እየሞከሩ እንዳሉት እንደምታየው አፍሪካ አንድ ሆነ ማለት እነዚህ ሁላ ቤኔፊቶች ሊያቆሙ ነው ማለት ነው። ሰላም አፍሪካ ተፈጠረ ማለት አፍሪካ በሀብት ሊፎካከራቸው ነው። በዌልዝ አፍሪካ ቫስት እንደ አፍሪካ አይነት ዌልዝ ናቹራል ሪሶርስ ያለው እስካሁን ድረስ አልታየም። ይሄ ግን አይነገርም። ኢቭን ማፕ ላይ ስታያት አፍሪካን አነስተኛ አድርገው ወርልድ ማፕ ነው የሚያደርጓት፣ ግን ኢን ሪያሊቲ አፍሪካ ዘ ላርጀስት። ይሄ ሁላ ግን ሜንታል ኢፌክት እንዲኖረው ተደርጎ የተሰራ ነገር ነው። እነዚህ ሰዎች የዛሬ 50 ዓመት 100 ዓመት 200 ዓመት ምን ሊሆን ይችላል ብለው አስበው ነው የሚሰሩት እና ለዛሬና ለነገ አይደለም እንደኛ ህዝብ እንደሚያስበው። ሶ አፍሪካ ሰላም እንዳይኖርባት የተቻላቸውን ናሽናል ሴኩሪቲ ነው ለነዚህ ሀገሮች የተቻላቸውን ለብጥብጥ እነሱ ኮንትሮል የሚያደርጉት አይነት ገቨርንመንት እንዲኖር ሁሉ ስራቸው የሚሰራው በኤምባሲዎቻቸው በእርዳታ እንደነ ዩኒሴፍ ብዙዎች እርዳታዎች ስማቸውን ላለመጥራት የእርዳታ ካምፓኒ ሲባል በሙሉ የነሱን ስራ አስፈጻሚ ነው። ሶ አንደኛ ሂስቶሪካል ጠላቶቻችን እነዚህ ናቸው። ታላላቅ ሀገራቶች ኮርስ አይናገሩም፣ ፍሬንድሊ የሚመስሉት ሲያዋሩሁም ምንም ሲሉ በዜና እንደምታየው የነሱ ለአፍሪካ የቆሙ ነው ይመስለው፣ ግን that's beside the point። ይሄ ብዙ ሪሰርች አድርገህ ማወቅ የምትችለው ነገር ነው። አለ አቬሌብል ነው ለሚፈልገው ሰው መጽሐፍ አለ፣ ሁሉ ነገር አለ ምን ማለት እንደሆነ እነዚህ ታላላቅ ሀገራቶች አፍሪካን ሰላም የማይፈልጉ የአፍሪካ ጦርነትና ኬኦስ እንዲቀጥል እንዲባላ ህዝቡ ኤቭሪዴይ ሞር ክፍፍል እንዲኖር ለሚፈልጉት ስራቸው ያ ነው። ብር ኢንቨስት የሚያደርጉት ለዛ ነው። ሶ ይሄ ምስኪን ያልተማረ ህዝብ ሲባላ ይኖራል ማለት ነው። አንደኛ። ሁለተኛ ኮርስ ግብጽ ከኦቶማን ኤምፓየር ጀምሮ ነምበር 1 የኢትዮጵያ ጠላት፣ ኢትዮጵያን ወረዋል ከዚህ በፊት እንደዚህ እየከፋፈሉ አሁን ደግሞ በፕሮፓጋንዳ ህዝቡን እርስ በርስ እንዲባላ ጎረቤት ሀገር እየሄዱ ነምበር 1 ስራቸው ኢትዮጵያን ማዳከም፣ መበታተን፣ ማፍረስ። ኢትዮጵያ ጠንካራ ሆነ ማለት እንደምናየው አሁን ግድቡ ተገድቧል። ኢትዮጵያን ራይስ ዘ ላርጀስት ኢትዮጵያ አሁን ነዳጅና ሌላ ነገሮች የተገኘ ነው። የኢትዮጵያ ፍጥነት አፍሪካን ሳይሆን ከሌላ ሀገር ጋር ግብግብ ሊይዝ የሚችል ሀገር ነው። አሁን ውሃ is power። የአባይ ግድብ ድሮ ነዳጅ እነ ሳውዲ አረቢያ የመሳሰሉት በነዳጅ ነበር። አሁን የነዳጅ ነገር እያከተመ የሚሄድ ነው in the future ኤሌክትሪክ ካርስ የመሳሰሉት። ውሃ ግን ያለ ውሃ የሰው ልጅ ሊኖር አይችልም። ሌላም እንደ ነዳጅ በኤሌክትሪክ እንደሰራ ሁላ የውሃ ሪፕሌስ የሚያደርግ ነገር የለም። ስለዚህ የኢትዮጵያ ፓወር እዛ ጋር አሁን ታይቷል ምን እንደሆነ ተገድቧል። ፓወራችን እዛ ላይ ነው ያለው። ስለዚህ እነዚህ ሰዎች by any means necessary ኢትዮጵያን ማጥፋት ስራቸው ነው። ሶ እነዛው ሁለት ታላላቅ ሂስቶሪካል ኤኒሚዎችን ዘረዘርን። ታላላቅ ሀገራት አሜሪካ፣ ካናዳ፣ ዩሮፕ ከዛ ግብጽ። ከግብጽ በታች ያሉት ባንዳ ብለን የምንጠራቸው ናቸው።
ተላላኪዎች ለነሱ ማለት ነው። አሁን እንደምታዩት ስማቸው መጥራትም አያስፈልግም። ሰላም ከመምረጥ ይልቅ 50 ዓመት መዋጋት ቢፈልጉ ኑ አብረን እንስራ ተብለው መሳሪያ የሚመዙ ዘመዶቻቸውን፣ ጎረቤታቸውን፣ ህዝባቸውን የሚገሉ እነዚህ ባንዳ ሚኒንግ አላቸው ማለት ነው። የኢትዮጵያ መንግስት ለምን አይናገርም? ሂስቶሪካል ጠላቶቻችን እነዚህ ናቸው እንደዚህ ለምን አይተነትንም? ቢኮዝ የኢትዮጵያ መንግስት አሁኑ ያለው ስማርት ነው። እንደዛ አደረገ ማለት እጣ ፋንታው ምን እንደሆነ ያውቀዋል። ህዝብህን አብልተህ ሳትጨርስ ገና ለማደግ የተሞከርክ እያለ እንደዚህ አይነት ድፍረት ካመጣህ ልክ ኤርትራ እንደተደረገው ኤርትራ ኢሳያስ አፈወርቂ ድሮ የ30 ዓመት 35 ዓመት የሚናገረው ነገር በጣም የሚገርም ነገር ነበር። ያኔ ገብቶታል እሱ የእርዳታ አስተባባሪዎች መጥተው ምንም ስራ እንደማይሰሩ አገር ሊያቆረቁዙ እንደሆነ እኛ በማንኪያ አታበሉንም ራሳችን እናበላለን which is smart thing at that time። ግን እንደዛ ከነዚህ ሰዎች ጋር መዳፈር አትችልም። አሁን ኤርትራ እንደሆነው ያደርጉሃል ማለት ነው። so the same thing with Cuba, same thing with Venezuela, the richest country ነበረው አሁን ያኔ ሂጎ ሻቬዝ ሲዳፈራቸው አሁን አገሪቷን ፑረስት ካንትሪ የጦርነት ምናምን አድርገዋታል። the same thing with Libya, ኢራቅ አያልቅም። ከነዚህ ሰዎች ጋር ከተዳፈርክ ምን ሊያደርጉ እንደሚችሉ። ስለዚህ ህዝብም እንዲጠላህ አንዳንድ ነገር አስፈላጊ ነገር አሁን በአዲሱ መንግስት እንዳየነው የሆነ ነገር ህዝቡ የሚጠላውን ነገር እንድታረግ ፎርስ ያደርጉሃል። ማድረግ አለብህ። አላረግም ካልኩ አሁን ኤግዛምፕል እንዳደረኩልህ ያቀምሰዋል ማለት ነው። ስለዚህ ህዝብህንም እያሳዘንክ የሆነ ቦታ እስክትደርስ ልክ ቻይና እንደ ቱርክ የሆነ ቦታ ላይ ስትደርስ ያኔ መጋፋት ትችላለህ። እዛ እስክትደርስ ግን እነዚህን ሀያላት ሀገራት መለማመጥ የሀብቱ ኪስ አያስ ሁሉ ነገር ማድረግ አለብህ እንጂ የአዲሱ መንግስት የአብይ መንግስት ይሄን ሳያውቁት አይደለም። አንዳንድ ነገር የሚያደርጉት ህዝቡን እንደሚያስቆጣ እያወቁ ማድረግ አለባቸው። ያለዚያ እንዳልኩህ ያቀምሷቸዋል። ስለዚህ ይሄን ግን ለማየት አንፎርቹኔትሊ የኛ ህዝብ ማንበብም መማርም ስለማይፈልግ ያንን መሀይምነታችንን they take advantage against us እንድንባላ አሁን የራሱን ወንድም ዘራፍ እያለ የሆነ ሸኔ ፋኖ ወያኔ እያለ የራሱን ወንድም ይገላል። because ይሄንን አንደርስታንድ ማድረግ ስለማይችል ይሄ ነው ዋናው ለማለት የፈለኩት። ሆፕፉሊ ያንገር ጀነሬሽን ይሄንን ስታየው ትንሽ ቀዝቀዝ የማለትና ለምን እነዚህ ሰዎች እንደሚጫወቱብን በመሀይምነታችን ከላይ ቁጭ ብለው በቲቪ የሆነ ነገር እያሉ ምናምን ለኛ የሚያግዙ እየመሰሉ እንደሚያባሉን ይሄንን ሲገባ መለስ ብለህ ትንሽ ታስባለህ ማለት ነው።